ማገዝ እንችላለን የሚለውን ነው ያየነው። ህክምናውን ለማገዝ ሁሉ ጊዜ እንደዚህ ከመንግስት በጀት ወሰነን መስራት ማንችላቸውን ባለሀብቶች ነው የምንጠይቀው። ሜድሮክ ኢንቨስትመንት ግሩፕ ሼክ መሐመድ አሊ አላሙዲን ገንዘብ እንዲረዱን ጠይቀን ረድተዋል። የጤና ቢሮአችን ኃላፊ ደግሞ ዶክተር ዮሐንስ አለ። እሱ ደግሞ አሁን ጥሩ ህክምና የምታገኝበትን ወረቀቷን ሁሉ ሰብስቦ ይዞ ወደ ውጪ እየተጻጻፈ ነው። ጥሩ ህክምና የምታገኝበት ቦታ ላይ በአስቸኳይ አባቷ ይዟት ሄዶ እንዲያሳክማት ይኸው ገንዘቡን ይዘመተናል ማለት ነው። ድፍን 10 ዓመት ነው አደጋ ላይ የነበረችው። ለኔ ስጦታዬ ናት፣ ጌጤ ናት። እግዚአብሔር ባለብሳት ባጥባት በዊልቸር ይዣት ብወጣ እግዚአብሔር ጉልበት ሰጥቶኝ ነው። እናቴም ከጎን ስላለች ነው። ግን አንድ ቀን እግዚአብሔር መልካም ነው፣ ነገሮችን ያስተካክልልኛል። ሁላችሁም ከጎን የሆናችሁ ያገዛችሁኝ የመንግስት አካላቶች በሙሉ ግለሰቦች በሙሉ እድሜና ጤና ይስጣችሁ። ልጄም ደግሞ ቆማ እግዚአብሔርን የምታመሰግንበት እናንተን የምታመሰግንበት ነገር ቅርብ ይሁን ነው ማለት። ክብርት ከንቲባን አዳነች አቤቤን ሼህ መሐመድ አላሙዲንም እጅግ በጣም ከልብ ነው ማመሰግነው። ስለእውነት አልጠበቅኩኝም። ከጎን የሆነው በዚህ ቤት ውስጥ 6 ሰዎች ነን የምንኖረው። ጠባብ ነው፣ በቤት ክራይ ነው የምንኖረው። ያው እሳቸውም ክብርት ከንቲባን አዳነች አቤቤም ቁልፍ እንሰጣለን ብለውኛል። አልጠበቅኩም ነበር። እሳቸውንም እጅግ በጣም አርጌ አመሰግናለሁ። ለህክምና ብለው 4 ሚሊዮን ብር ሰፖርት አድርገውኛል። እጅግ በጣም አርጌ ነው ማመሰግነው።